የ10200 ብር ደሞዝተኛ መሆን የምትፈልጉ ሰዎች ስራውን በ30 ዶሮዎች ብትጀምሩ ምን ያህል ታተርፋላችሁ? በ30 ዶሮ በቀን 27 እንቁላል ብትሰበስቡ አሁን ላይ ባለው ዋጋ ከ18 እስከ 20 ባለው ብትሸጡት ለተጠቃሚ በቀን 540 ብር ገቢ፣ በወር ደግሞ 16200 ብር ገቢ ይኖራቸዋል። ወጪያችሁን ስናይ ደግሞ አንድ ዶሮ 120 ግራም በቀን ትመገባለች። ስለዚህ በ30 ዶሮ በቀን 3.6 ኪሎ ግራም፣ በወር ደግሞ 108 ኪሎ ግራም ወይም ደግሞ 1 ኩንታል ይወስዳሉ። ስለዚህ የወር የመኖ ወጪ ወደ 7000 ብር፣ በቀን 234 ብር ይመጣል። የመብራት የውሃ ክትባት በ30 ዶሮ ታስቦ የተለያየ ወጪ 3000 ብር ቢቀርብላቸው የተጣራ 10 ብር 16200 ብር የተጣራ ይመጣል። ጥለው ሲጨርሱ ደግሞ ገቢ 142800 ብር ይመጣል ያለ ዶሮ ሽያጭ ማለት ነው። ነገር ግን 30 ዶሮዎችን ይዛችሁ በዶሮ ቤት ኬጅ እንጂ የዶሮ ቤት ተከራይታችሁ መስራት አያዋጣም። ሰራተኛውም ቢሆን ከ500 ዶሮ በታች ካላችሁ ራሳችሁ ብትሰሩት የተሻለ ነው። ስለዚህ ማጂካን አዲስ ወደ እርባታ የምትገቡበት በር ስለሆነ ፎሎ ማድረግ አትርሱ።